አሁን በስክሪኑ ላይ የምትመለከቱት ቻናል ከ7 ቀን በኋላ የሚጀምረውን የዓለም ዋንጫን ያስተላልፋል ተብሎ የሚጠበቅ ቻናል ነው። ይህ ቻናል ምንም አይነት ኢንተርኔት ኮኔክሽን አይፈልግም፣ ሰርቨርም የለውም። ሪሲቨራችሁ ቤስኬ በማስገባት ብቻ መጠቀም ትችላላችሁ። ሙሉ መረጃ በዚህ ቪዲዮ ታገኛላችሁ። በዚህ ዩቲዩብ ቻናል ላለፉት 4 ዓመታት የሳተላይት፣ የአንድሮይድ ቦክስ፣ የስማርት ቲቪ ትምህርቶችን በብቸኝነት እየለቀቅንብን እንገኛለን። ከዚህም በኋላ ስለምንለቅበት አሁን በምትመለከቱት መልኩ ሰብስክራይብ በማድረግ አዳዲስ ትምህርቶችን ማግኘት ትችላላችሁ። ቀጥታ ወደ ቪዲዮ ወስዳችሁ እንደምትመለከቱት ቻናሉ መጀመሪያ የሚገኝበት ሳተላይት የሃሳት ነው። ስለዚህ የሃሳት ብዙዎቻችሁ ተጠቀሙላችሁ። ቲቪ ቫርዚክ ወይም ፉትቦል ኢኪዲ የምትጠቀሙ ከሆነ ቀጥታ ይሄንን ቻናል ፍሪኩዌንሲውን በመሙላት ብቻ መጠቀም ትችላላችሁ። ፍሪኩዌንሲው 12034 ቨርቲካል 27500 ነው። እንደምትመለከቱት ኳሊቲውን በጣም አሪፍ ነው። ቫርዚክ ከሰራላችሁ ቀጥታ ዲሽ መንቀናካካ ሳይጠበቅባችሁ ይሄኛው ቻናል ይገባላችኋል ማለት ነው። በመቀጠል ፍሪኩዌንሲውን ከሞላችሁት በኋላ እኔ እዚህ ጋር ቀድሜ ስለሞላሁት ነው። ይሄን እናንተ ሌሎች ቻናሎችም እንዲገቡላችሁ ወደ ጎን በማድረግ ብላይንድ ስካን ማድረግ ትችላላችሁ። ነገር ግን እኔ ይሄንን በዚህ ፍሪኩዌንሲ ብቻ የሚገቡ ቻናሎች ስለሆነ የምፈልገው ቀጥታ ቻናሉ እንዲገባልኝ ትራንስፖንደር ላይ አድርጌ ሰርች ያደርጋለሁ ማለት ነው። እንደምትመለከቱት ቻናሎቹ ገብተዋል። ከቻናሎቹ መካከል አሁን የማሳያችሁ ወርልድ ካፕ ኢኪዲ የሚባለው ቻናል የዓለም ዋንጫን ከሚያሳዩ ቻናሎች እንደምትመለከቱት ፕሮሞት እያደረገ ነው። ስለዚህ የማሳየት እድል ይኖረዋል ማለት ነው። ነገር ግን ይሄ ቻናል እንዲሰራላችሁ በሁሉም ኢኪዲ ሪሲቨር በፍሪ ነው የሚከፍተው ብያቸዋለሁ። ሰርቨርም አይጠይቅም። ነገር ግን ቤስኬ ይጠይቃል ማለት ነው። ስለዚህ ቤስኬውን እንዴት ማግኘት እንደምትችሉ የቴሌግራም ቻናል ኮሜንት ላይ እና እንደዚሁም ዲስክሪፕሽን ላይ አስቀምጬላችኋለሁ። እዚህ ማስቀመጥ ለቻናሉ ደህንነት እንደዚሁም ደግሞ ለዩቲዩብ ቻናሉም አደጋ ስለሆነ እዚህ አላስቀምጠውም። እናንተ ግን ያንን ኮሜንት ላይ በመግባት ዩቲዩብ ቴሌግራም ቻናሌ ላይ ኪአር ኮድንም ስካን በማድረግ ቀጥታ ጆይን በማድረግ የዚህን ቤስኬ ኪአር ኮድ ቀጥታ ሞልታችሁ መጠቀም ትችላላችሁ ማለት ነው። እናንተ ጋር የሚያመጣው ቻናሉ ከገባ በኋላ ለዚህ ብላክ ሆኖ ነው የሚቀረው። ስክራምብል ቻናል ነው እንደምትመለከቱት የተዘጋ ቻናል ስለሆነ ይሄን ቻናል ለመክፈል ልክ እኔ ቅድም እንዳሳየዋችሁ ምስሉን እያመጣችሁ ድምጽና ምስሉን ወይም ደግሞ እንደ ፍሪ ቻናል አድርጋችሁ ለመጠቀም ቲቪ ቫርዚክና ፉትቦል ኢኪዲ እንደከፈታችሁበት ልክ ይሄኛውም ቤስኬ ይጠይቃል ማለት ነው። አሁን እንደምትመለከቱት ሰርች ስታደርጉት እናንተ ጋር እነዚህ ብላክ ከሆነ የመጣው ቤስኬን በመሙላት ብቻ መለሳችሁ እንደዚህ አድርጋችሁ ቻናሉ እንዲመጣላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ቤስኬውን የቴሌግራም ቻናል እንደነገርኳችሁ አስቀምጬላችኋለሁ። የብዙ አይነት ሪሲቨሮች ደግሞ ቤስኬ እንዴት እንደሚገባ የሱንም ሊንክ አስቀምጬላችኋለሁ። የሁሉንም ሪሲቨሮች ቤስኬ እንዴት አድርጋችሁ ማስገባት እንደሚችሉ ቪዲዮ ስለሰራሁላችሁ ያን ቪዲዮ በሪሲቨራችሁ ሞዴል በማየት ብቻ እንደዚሁም ደግሞ ቤስኬውን ከቴሌግራም ቻናል በመውሰድ ቀጥታ ይሄን ቻናል ከፍታችሁ መጠቀም ትችላላችሁ። ከዛ በተጨማሪ እንደገና አዳዲስ ቻናሎችም መምጣታቸው አይቀርም። አንድ ሳምንት ነው የቀረው። በናይል ሳትም አለ። እሱንም ቪዲዮ በቀጣይ እንሰራለን። ስለዚህ እንደዚህ አይነት መረጃዎችን በፍጥነት ደግሞ እንዲደርሳችሁ የቴሌግራም ቻናሌን በዛው ጆይን አድርጉት። የዛሬ ቪዲዮ ይሄንን ይመስላል። የወርልድ ካፕ ኢኪዲ የሚባለው ቻናል አሁን እንደምትመለከቱት የሚመጣውን ጨዋታዎች ሙሉ በሙሉ እንደሚያስተላልፍ ራሳቸው ኦፊሻል እያስተዋወቁ ነው። ሙሉ ጨዋታ ያሳይ ወይም ማያሳይ የሚለውን ሲጀምር እናየዋለን። ነገር ግን እናንተ ይሄንን ቻናል ለመጠቀም በምትመለከቱት መልኩ በማስገባትና ቤስኬ በመሙላት ብቻ መጠቀም ትችላላችሁ። የዛሬ ቪዲዮ ይሄን ይመስላል። በዚህ ቪዲዮ የትኛው ማይታይ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። እንደዚህ አይነት ትምህርቶችን ለማግኘት ሰብስክራይብ አድርጉ። በፈጠነ መልኩ የቴሌግራም ቻናሌን ጆይን በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።